ዛሬ አንድ የፕሮቴስታንት እምነት ተከታይ ነው አዳነች እወድሻለሁ ብሎ አዳነች አበቤን በማመስገን ነው የዘጋው። ቪዲዮውን አይታችሁት ከሆነ እግዚአብሔር ይባርክላችሁ ስኬትን ይስጣችሁ ብሎ እንደዛ ብሏል። ግን የውስጤን ለቅሶና ንቃም መሸሸግ አልቻልኩም ነው የሚለውና እኔ አልሰድባችሁም፣ አልቃወማችሁም። ትናንትና የተናገሩትን ሰማሁት። የተመጣጠነ ምግብ በልታችሁ በየቦታው እንትን በሉ። በመካከለኛ ማስተርስ እንደኛ ያለ ሰው እስከ 18,000 ብር አሁን ከፍ አለ ተብሎ ደሞዝ ያገኛል። ብታምኑም ባታምኑ ቤት ኪራይ በጣም ሰማይ ነክቶ 16,000 ብር ድረስ ነው ቤት ኪራይ መከፍ። አንድ ዘይት ሊትር ስንት እንደገባ ታውቁታላችሁ። ሌላው ቀርቶ ውሃ የታሸገ 40 ብር ትንሿ እየተሸጠ ነው። ስለ ጤፍ አላወራም፣ ስለ ሌላ ነገር አላወራም። ቀሪዋ 2,000 ብር እንደምትሆነን ማለት ነው። ስለዚህ ሰሞኑን አንድ ወዳጅ ችግር አጋጠመው። ገንዘብ ትንሽ ገንዘብ ፈለገ። እኔ የተረፈችኝ ያቺ ምኖርባት ነበራል። የልጁ ነው ሰላም ማታም ነግራችሁ ይችን 2,000 ብር ምን ላድርጋት? ለራሴ ማረጋት ነበረ። እኔስ እንዴት እችለዋለሁ ስል የአንድ ሳምንት ጾም ጸሎት አወጅኩ። በቤቴ ጾም ጸሎት ያወጅኩት በእኔ እቅድ አልነበረም። እምበላው ስለሌለኝ እንደዛ በልጁ ላይ ከምጨክንበት እግዚአብሔር የሚወደው ነገር ነው ለሱ ሰጥቼ በጾም ይሻላል ብዬ በዛ ላይ ሁኜ የእርስዎን ንግግር የሰማሁት። ወይዘሮ አዳነች እና እየጠራ እናንተ ግድ የለም የአሁኑ ትውልድ ቢያልቅም ለመጪው ነው የምሰራው ብላችሁናል። ግድ የለም እንሙት፣ ግድ የለም ግዙን፣ ግድ የለም እኛ እንጣል እንውደቅ፣ ሁሉ ነገር አደረጋችሁን። ይህን ሁሉ ግን ችለን ስትቀድዱብን አመመኛል። የተመጣጠነ ምግብ እየመጣችሁ ብሉ ስትሉ አመመኝ። የአዲስ አበባ ነዋሪ አዲስ አበባ ላይ ነው ክርስቲያን ላይ ነው የሚለው እሱ እና በጣም ጨዋነት ነገር ነው ሲናገር። ለእናንተ ሁሉ ነው እንዲሳካላችሁ መጸልይላችሁ። ግን ገደላችሁ የፈለጋችሁትን አደረጋችሁትን በቃ አድርጉ ብለን ዝም አልናችሁ። ሁሉን ነገር ሆንላችሁ አድርጉት፣ አስርቡት፣ እንፈናቀል ለኮሪደሩ ነው ተብሎ ለምንም ተብሎ ሁሉን ነገር እሺ ብለን ተቀበልን። ያን ካደረግን በኋላ ለምን ይቀድዱብናል? ለምን ያፌዙብናል? ለምን በቁስላችን ላይ እንጨት ይሰዱብናል? የት ነው ለመሆኑ የምትመግቡበት ማዕከል? እስኪ መተን እስከዚህ ድረስ ነውና በጣም ብሶት፣ በጣም ያሳዘነኝ። ልጁ በጣም ጨዋ ልጅ ነው፣ ግን በቃ ያለውን ነገር ከውስጡ አውጥቶ ነው የተናገረው። ቅድም ካነሳችሁት አኳያ ማለት ነውና የ18,000 ደሞዝተኛ ማስተርስ ዲግሪ ያላቸው ሰዎች የሚራቡበት ከተማ ነው ያለው። የምንራብበት ከተማ ነው። ስለማን ነው የሚያወሩት? ስለ የትኛው ነው የሚያወሩት? ለምን አያስቡልንም? እሺ ነገ ይሳካላችኋል፣ ነገ ሊያሻሽሉ ይችላሉ ብለን ይሄን ሁሉ ህመም ስቃያችሁን ችለን ባልነው ላይ ለምን ይሄን ታደርጉላላችሁ? ይሄ ነው እንግዲህ በጥይትም በረሃብም በችግርም በምንም ይገላሉ። ያ ሳይበቃቸው ሲቀር ደግሞ የተረፈውን በፌዝ ይገሉት ያላግጡበታል። እና በጣም እንደማላገጥ ነው ከይቅርታ ጋርና ንግግሩን በህዝብ ላይ እንደማላገጥ ነው ያየሁት። አሁንም እግዚአብሔር ይርዳዎት በሚሰሩት ስራ ብሎ ዘጋው ንግግሩ ያቀርኩት ከዚህ አኳያ ነውና በደንብ በቪዲዮ ቀርጾ ምንድነው ልጆች ሼር ሲያደርጉት ነበር። ምን እያሉ ነው? ትናንትና ነው ይሄን እንግዲህ እየተናገርኩ ያሉት በከፍተኛ ደረጃ ከሀገሪቱ አቅም አኳያ ተምረዋል። ሃይሊ ፔይድ ናቸው። 18,000 ብር ከፍተኛ ክፍያ ከሆነ ማለት ነው። እነሱ የሚያወሩት ነገር ዘይት ብርቅ በሆነበት ሁኔታ እንደ ሌላ ነገር እንደማዕድን በታየበት ሁኔታ ማለት ነው። እና ወይዘሮ አዳነች አበቤ ትናንትና ያደረጉት ንግግር እንዲሁ ዝም የሚባል ብቻ አይደለም። ብዙዎችን በብስጭት የልብ ህመም ያለባቸውን በሽታቸውን በመቀስቀስ የተለያየ ነገር ማድረግባቸው ሁሉ አበሳጭቶ የሚገድል ነው። ስለዚህ በተለይ የአዲስ አበባ ነዋሪ ኑሮህን የምታውቀው ጓዳህን የምታውቀው ምን የምታውቀው እስከዚህ ድረስ ነው እያላገጡብናል። ለምን ዝም ስላልካቸው፣ በቃ ተናገረች ብላ አለፈች ስለምትላቸው፣ መብትን ስለማትጠይቅ። መብት ከአምባገነኖች በችሎታ አይገኝም፣ ተናጥቀህ የምታመጣው ነገር ስለሆነ ማለት ነውና እሱን ነገር ጥሩ አድርገሽዋልና የልጁ ነገር ነው ትዝ ያለኝ። ሌላው መረጃ ለማረጋገጥ እየሞከርኩ ነው።
መቼም ታውቂያለሽ ሰሞኑን የብልጽግና ሰዎች ያለ ሀፍረታቸው አብይ ኢሱ ሲሉ እንዳልነበረ አብይና ኢሳያስ የተጣሉ የመሰላቸው ጊዜ ደግሞ አመቱን ሙሉ በኢሳያስ ላይ በኤርትራ ላይ ሲዘምቱ ሲፎክሩ ቀይ ባህር ሲሉ ዳይር ሲሉ ስንት ከርመው ሲያበሻቅጡ ከርመው ሰሞኑን መመሪያ ተሰጥቷቸው የትክክል መመሪያ ተሰጣቸው ኢሱና አብይ እንደገና ከድሮ የበለጠ ሲሉ ያለ ሀፍረታቸው ጀምረዋል። በነገራችን ላይ በሽታው ከነሱ ብቻ አይደለም። አሁን ከሰማሁት መረጃ አኳያ ለካ ከትናንት በስቲያ አብይ ሰርፕራይዝ ይወደደ በጣም የሚገርመኝ ባህሪ ምንም የማያምሰር በቃ አንዳንዴ እኮ ለሆነ ነገር ሰርፕራይዝ ደስ ይላል እኮ የምትሰሚው ነገር ያለ ፖሊሲ የሚመራ ብሎ ቅሌት አንዳንዴ ታውቂያለሽ በቅሌት ሀገር መራት አይቻልምና ከትናንት በስቲያ ለካ ከኦህዴድ ሰዎች ተወክለው ሊላኩ ነበር ወደዛ ሰርፕራይዝ ያደርጋል አይገርም ደግሞ ተጨማምጦ ታይቶ ጉድ ሰርፕራይዝ አረኩኝ ምን እንደሚያተርፍ አላውቅም። ነገር ግን እኔ ተናግሬ ያለው መቸለት ነው ወይ አብይ ሂድ ቢባል ሄዶ ሊጨብጥ ይችላል እና ኢሳያስ ግን የአቋም ሰው ናቸው። አቋማቸው ምንም ሆነ እንደዚህ አይነት መቅጠፍጠፍ የሚችሉበት አይደሉም አላቸውና ለካ የኦህዴድ ሰዎች ተመለሱ ተብለው ከመንገድ ላይ ተመለሱ ጀምረው ማለት እንዳትመጡ ነበር ምን ሊያደርጉ ነበር ሐሳባቸው እና ይሄ ማህበራዊ ሚዲያው የተንጫጫው ምን ሊያደርጉ ነበር ሰርፕራይዝ ሊያደርጉ ነበር እንደገና በይናሽ ታያዩ ሊዱን ነበር ሀፍረት የሌለ ዞር በሉ ተብለዋልና ለማንኛውም ባልደረባ የሚያለው ነገር አለ በእና አሜሪካ ግፊት ይሄ ሁለቱ ሀገራት እንኳንነት ቢመጣ እኔ የምሳቀቀው ከአብይ በላይ እሱን ተከትለው ሲያሸበሽቡ የነበሩት ኢሱ ሲሉ የነበሩት የተጣላ ሲመስላቸው ሲሳደቡ የነበሩት የክብር አባል ተብለው በራሳቸው ቁሙስላቸው በተለያየ ነገር እየሄዱ እንደነፋሱ እየነፈሱ ሲሳደቡ ምን ሲሉ የነበሩት ከትንሽ እስከ ትልቅ ከሊቅ እስከ ሊቅ ደቂቅ እናውቃቸዋለን። ምሁር ነው ተብለው የአዲስ አበባ ዩኒቨርሲቲ መምህር ተብለው ተው ኤርትራን አትንኩብኝ የኤርትራ ውለታን ገና አጣጥሜ አልጨረስኩትም ብለው በተናገሩበት አንደበት መልሰው ሌላ ነገር ሲዘባርቁ የነበሩት ሁሉ ትንሽ እስከ ትልቅ ነገ ጧት አብይና ኢሳያስ ቢጨባበጡ በአሜሪካዎች ግፊት እንደው ምን ሂዱ ይሆን የት ሂዱ ይሆን የሚል ነገር ነው። ሌላው ጀነራል ሳሞራ ዩኑስ ሌላው መረጃ ነገ ያለው ትናንት መግለጫ ሰጥተዋል ለአውራምባ የቀድሞ ኢታማዦር ሹም ጀነራል ሳሞራ ዩኑስ በትግራይ ያለው ሁኔታ ከቁጥጥር ውጭ እየወጣ ስለሆነ ትግራይ ሰላም እንድታገኝ ህዝቡ ሰላም እንዲያገኝ ከተፈለገ የፌደራል መንግስቱ ጣልቃ ገብቶ እርምጃ ይውሰድ ብለዋል። ቢወስድ እስካሁን አይወስደው ነበር እና ለምን ይሄ እንደፈለጉት ማለት ፕሮፓጋንዳውን እንዴ እንወስዳለን ብሎ እኮ ሲያስፈራራ ነበር እኮ መጀመሪያ ሲያደርግ ካልገባቸው ጀነራል ሳሞራ ዩኑስ ያልወሰነው ስላልቻለ ነው አቅሙ ስለሌለው ነው አቋሙ ስለሌለው ነው እና እንደ አዲስ ትናንትና ፌደራል መንግስቱ ጣልቃ ይግባልናል ጀነራል ታደሰኔ ጥሪ ያደረግ ብለው ነበር ባለፈው እና ጀነራል ሳሞራ የምነግራቸው ነገር ቢሆን ፌደራል መንግስቱ በአሁኑ ሰዓት ጎማ የሌለው መኪና ባዶ ነው ወድቋል ዲኮዬ መታ ያለ ነው እና ሊወስድ አይችልም እርምጃ አቅም አጥሮታል ይሄ ነገር የለውም የሚለውን ነገር እንድንመለከተው ነው። ሌላ ዛሬ የሰማሁት የአብይ አንድ ንግግር ቪዲዮ አለ እየመጣሁ መንገድ ላይ ቅድም በጣም ግርም ማለት የሆነ ነገር አይቶ ለአንቶኒዮ ጉቴሬዝ እዚህ መጥተው ነበረ የመንግስታቱ ጸሐፊ እሳቸው እንግዲህ ያው መቼም አንድ ነገር ስታሳያቸው ቬሪ ጉድ ምናምን ሊሉ ይችላሉ። ዓለም እያደነቀን አለቅት እናንተ ለምንድን ነው የማታደንቁን? እስኪ አንድ መሪ እንደዚህ ይላል በግድ አድንቁኝ ይላል። የኢትዮጵያ ህዝብ ለምንድን ነው የማያደንቀው? ኑሮን ስለሚያውቀው ያኔ እኮ አድንቁኝ ሳትን አድንቀዋል እኮ የኢትዮጵያ ህዝብ ከጫፍ እስከ ጫፍ እኮ የተነሳው እኮ ተነሱልኝ አመስግኑኝ ብላ አይደለም። የኢትዮጵያ ህዝብ ሲመስለውና ሲያውቅ ተስፋ ያለ መስሎት ኢትዮጵያ ሲባል እውነት መስሎት እምዬ ኢትዮጵያ እየተባለ ሲመጣ እውነት መስሎት ማንም ሳይቀሰቅሰው ስታዲየሞችን ሞልቶ ከሀገር ውስጥ እስከ ውጭ ድረስ ተነስቶ ሆ ብሎ ደግፏል ያቀበታል። የመጣው አመራር ቅጥፈት መሆኑ ሲያውቅ ቅሌት መሆኑ ሲያውቅ ጸረ ኢትዮጵያ መሆኑ ሲያውቅ አስመሳይ መሆኑ ሲያውቅ ምንም ጠብ ያላለት መሆኑ ሲያውቅ ንግግርን ለመስማት መልክንም ለማየት ተጠየፈ እና የኢትዮጵያ ህዝብ የሚያደንቀው ማናቸውም ህዝብ የሚያደንቀው በራሱ ጊዜ ነው። ግድ አድንቁኝ ተብሎ አይደለም እና አብይ ግድ ቅድም ግድ አድንቁኝ የዓለም ያደነቀ እናንተ አታደንቁም። ይሄ እንኳን ማድነቅ ሌላም ነገር ነው ህዝቡ ማያሰበ ያለው
የኛ ኑሮ እየኖሩ ያሉት አንቶኒዮ ጉቴሬዝ አይደለም። የኢትዮጵያ ህዝብ ኑሮ እየኖሩ ያለው ራሱ የኢትዮጵያ ህዝብ ነው የሚለውን ነገር መንገር ያስፈልጋል ማለት ነው። በእኔ በኩል እያደር እንግዲህ አንዳንድ መረጃዎች ካሉ እናያለን።